እሳቸው በቀሰቀሱት ግጭት ያስፈጇቸውን ንጹሃን በሽመልስ አብዲሳ ሚሊሻዎች በሻሸመኔና አካባቢው እንዲገደሉ የተደረጉትን ሰዎች ነው። እኒያ ሰው ሲኖር ኢትዮጵያዊ ሲሞት ኢትዮጵያ ነው እያሉ ሲናገሩ የነበሩት መሪ የሰው ልጅ አጋድለውና ገድለው ከጨረሱ በኋላ የሚናገሩት የአስከሬን ብሔር ነው። ይህንን መግለጫ ጥቅምት 23 2012 ዓ.ም ከመስጠታቸው በፊት በሻሸመኔና አካባቢው ኦርቶዶክሳውያንና ሌሎች ነዋሪዎች ላይ የተፈጸመውን ጭፍጨፋ ሲካሄድ እነ አቶ ኢብራሂም ከድር አመራር ነበሩ። አቶ ኢብራሂም ከድር አሁን የአርሲ ዞን ዋና አስተዳዳሪ ናቸው። ያኔ የጥቅምት 2012 የሻሸመኔ ጭፍጨፋ ሲካሄድ የከተማዋ ምክትል ከንቲባ ነበሩ። ዋናው ከንቲባ ተማም ሁሴን ይባሉ ነበር። በጥቅምቱ ጭፍጨፋ በከተማቸው የተነሳውን ቀውስ በማስመልከት በእኩለ ሌሊት ለአቶ ሽመልስ አብዲሳ ደውለው እየመጣ ያለው ኃይል ከኛ አቅም በላይ ነውና በከተማ ፖሊስ ስለማንቋቋመው ኃይል ይጨመርልኝ ሲሉ ጠየቁ። አቶ ሽመልስ አብዲሳ የመለሱት መልስ አርፈተኛ የሚል ነበር። ይህንን ጉዳይ አቶ ተማም ፍርድ ቤት ውስጥ የተናገሩት የተመዘገበ ቃላቸው ነው። በዚያ ጭፍጨፋ እልቂቱን ለማስቆም ኃይል ይጨመር ሲሉ አርፈተኛ የተባሉት ከንቲባ ተማም ሁሴን ለእስር ሲዳረጉ ምክትላቸው አቶ ኢብራሂም ከድር ሹመት ዳብሮላቸው ዛሬ የኦርቶዶክስ ክርስቲያኖች የሚጨፈጨፉበትንና ቤተ ክርስቲያኖቻቸው የሚቃጠሉበትን የአርሲ ዞን በዋና አስተዳዳሪነት እየመሩ ነው። ያኔም ሆነ ዘንድሮ ያለው መዋቅር አንድ አይነት ነው። በየትኛውም አካባቢ ያለ የትኛውም ሰው ሰላምና እረፍት እንዳይሰማው በመግቢያችን ላይ ጠቅላይ ሚኒስትሩ እንዳሉት በሰላም የሚኖረውን ሕዝብ በጦርነትም ለማቆየት መዋጋትና ማዋጋት ኦህዴዳዊ ፖሊሲ ነውና በእነ ኢብራሂም ከድር አስተዳዳሪነት ስር ያሉት የአርሲ ኦርቶዶክሳውያን ደጋግመው ይገደላሉ። ከዚህ ቀደም ስለተፈጸሙት ጭፍጨፋዎች አንድም ቃል ተናግረው የሚያውቁት የኦህዴድ ባለስልጣናት አሁን ኃይሉ አዱኛ የተባሉትን የበታች ሹም አሰማርተዋል። አቶ ኃይሉም መነጽራቸውን አጥልቀው በማሳ ላይ ቆመው በሰጡት መግለጫ ኦርቶዶክሶች ተለይተው የተገደሉበትን ጭፍጨፋ ምርጫችን ሊያደናቀፉ ነበር፣ አክሽፈነዋል ሲሉ ገልጸውታል። ሰሞኑንም ግንቦት 23 2018 በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ የሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪቱን ሰጥቶ ተንቀሳቅሶ ነበር። ህዝቡ ሳይለያይ ሳይከፋፈል የጠላትን ተልዕኮ ማክሸፍ ተችሏል ማለት ነው። ከዓመታት በፊት እነ አብይ አህመድ በዘርና በሃይማኖት አስከሬን የዘረዘሩበትን ትራጀዲ ዘንድረው ደግሞ እነ ኃይሉ አዶኛን አሰማርተው እንዲህ እየካዱ ነው። ባይከሽፍ ኖሮ ስንት ሰው ልታስጨርሱበት ነበር የሚለውን አያብራሩም። እንደገና ደግሞ የሸኔ የሽብር ኃይል በንጹሐን ላይ ጥቃት ፈጽሞ ንጹሐንን ገደለ ይላሉ። ይህንን ያደረገው ይህ ታጣቂ ኃይል መሆኑን በምን አወቃችሁ? ካወቃችሁስ ለምን አስቀድማችሁ አልተከላከላችሁትም? ከዓመታት በፊት እናንተ ሸኔ የምትሉት ታጣቂ ኃይል ሳይፈጠር አሊያም ሳይስፋፋ በሻሸመኔና አካባቢው ግድያ ሲፈጽም የነበረው ማን ነበረ? የአሁኑን ጭፍጨፋም የፈጸመው አካል ያው ነው ብሎ መደምደምስ መሳሳት ይሆናል ወይ? ደግሞስ ይህንን ግድያ የፈጸመው አካል ማን እንደሆነ በፍጥነት ለይታችሁ እንዴት ደረሳችሁበት? ካወቃችሁትስ ለምን ቀድማችሁ አልተከላከላችሁትም? እናንተ ሸኔ የምትሉት ታጣቂ ኃይል እናንተን ለመፋለም ጫካ የገባ መሆኑን በመግለጽ በክልሉ የሚፈጸምን ግድያ በገለልተኛ አካል እንዲጣራ በተደጋጋሚ ሲጠይቅ ለምን እናንተ እምቢ ባይሆናችሁ ፈቃደኛስ ለምን ሳትሆኑ ቀራችሁ? ታጣቂ ኃይሉ የእናንተ ጠላትነት ያነሰው ይመስል ሕፃናትንና ሴቶችን፣ ቄሶችንና አረጋውያንን በመግደል ሌላ ጠላት ማፍራት ምን ይጠቅመዋል? ምን አይነት የፖለቲካ ትርፍስ ያስገኝለታል? እናንተ የከረዩ አባገዳዎችን ሳይቀር በአውሎ አብዲ፣ አራርሳ መርዳሳ፣ ሽመልስ አብዲሳና አብይ አህመድ መሪነት በኮሬ ነገኛ መዋቅር ከጨፈጨፋችሁ በኋላ ይህንን ያደረገው ሸኔ ነው ማለታችሁ ውሸት እንደነበር ሮይተርስ እንዳጋለጠባችሁ ዓለም አውቋል። ታዲያ የኛ ወገን ነው ለምትሉት ኦሮሞ እንጥፍጣፊ ርኅራኄ የሌላችሁ ሰዎች ለኦርቶዶክስ ደግሞም በብሔር አማራ ለሆኑ ሰዎች የሚራራ ልብ ይኖራችኋል ወይ? የከረዩ አባገዳዎች ላይ ቃታ ለመሳብ የተስማሙ የሽመልስ አብዲሳና የአብይ አህመድ ምላጮች በአርሲ ኦርቶዶክሳውያን ላይ ላይደገሙ የሚችሉበት አመክንዮ ምንድን ነው? እናንተ ህዝብን ማጋጨት በሃይማኖትና በብሔር ማጋደል የስልጣናችሁ ምንጭ መሆኑን በሌሎች አካባቢዎች ያሳይታችኋልና የአርሲውን ግድያም የፈጸመው የኦህዴድ ብልጽግና መንግስታዊ መዋቅር ነው ብሎ መደምደም ስሁት የሚሆነው በምን ምክንያት ነው በሚሉ ሀሳቦች ኃይሉ አዱኛን የላኩትን የአገዛዙን ቁንጮች መሟገት ይቻላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ስለ ጭፍጨፋው ባወጡት መግለጫ ያነሷቸው ነጥቦች ነገሩን የበለጠ ለመረዳት ይጠቅማሉ። አቡኑ በመግለጫቸው እንዲህ አሉ። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባዕድነት ትድኑ ዘንድ በቤተ ክርስቲያናችን ስም
አበክረን እናሳስባለን። እዚህ አረፍተ ነገር ውስጥ አገዛዙ ለዜጎች ደህንነት የሚከፍለው ዋጋ አለመኖሩን፣ ጥቃት ለማስቆም ፍላጎትም የሌለው መሆኑን፣ ከዚያም ሲያልፍ ይህ የአርሲ ኦርቶዶክሶች ጭፍጨፋ በአንዳች የጥቃት ሰንሰለት እየተፈጸመ የቀጠለ እንደሆነ የሚገልጽ ነው። በእርግጥ ፓትርያርኩ ይህ የጥቃት ሰንሰለት የትኛው ነው የሚለውን አያመለክቱም። ይሁን እንጂ የጥቃቱን ሰንሰለት የመጨረሻውን ገመድ ለመረዳት ይጠቅመን ዘንድ ከወራት በፊት ቀሲስ ታጋይ ታደለ የፈጸሙትን ድርጊት ማስታወስ ያስፈልገናል። ባሳለፍነው ኅዳር በአርሲ ዞን የተካሄደውን ኦርቶዶክሳውያን ላይ ያነጣጠረ ጭፍጨፋ በማስመልከት ተደርጎ በማይታወቅ ደረጃ የኢትዮጵያ ሃይማኖት ተቋማት ጉባኤ የተባለውና የአገሪቱን የሃይማኖት ተቋማት ያካተተ ተቋም ምርመራ አደርጋለሁ ብሎ ተነሳ። ተቋሙ ጠቅላይ ሚኒስትሩ የአገሬ ልጅ ነው በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው የኢቫንጀሊካል ቄስ በሆኑት ቀሲስ ታጋይ ታደለ የሚመራ ነው። የተቋሙ ቦርድ ሳያውቅ ለጥናት የተሰማሩት የሃይማኖት ተቋማት ጉባኤ 9 አባላት ያሉትን አጣሪ ኮሚቴ አቋቁሞ ወደ አርሲ ያቀና። ኮሚቴው ጥቃት ወደ ደረሰባቸው አካባቢዎች እንዲላክ ከመደረጉ በፊት የመንግስት ተወካዮች የመለመሏቸውና ስለ ጥቃቱ የሚናገሩት ነገር አስቀድሞ የተሰጣቸው ሰዎች ጠበቁን የሚሉ አንድ የኮሚቴው አባል የኦርቶዶክስ ክርስቲያኖች በመደዳ ወደ ተገደሉበት አካባቢ እንዳንሄድ ተደርገን በሴርካ ወረዳ ላይ ብቻ በአንድ ቤተ ክርስቲያን ግቢ ውስጥ ካድሬዎች ያመጡልን ሰዎች አነጋገርን ይላሉ። በካድሬዎቹ ተመልምለው የመጡት ሰዎችም ቢሆኑ ጥቃቱ ያደረሰው አካል ስሙ ማን ነው ሲባሉ ከመግለጽ ይልቅ በደፈናው ታጣቂዎች ናቸው እያሉ ይናገሩ ነበር የሚሉትን ይህ የኮሚቴው አባል በተናጠል ሲጠየቁ ግን የመንግስት አካል እንደሆኑ ለመናገር ድፍረቱ ነበራቸው በማለት ያክላሉ። ይህንኑ ሪፖርታቸውን የኮሚቴው አባላት በዚህ በምስሉ ላይ በሚታየው የመጀመሪያው ሪፖርታቸው ላይ ያሰናዱ። ሆኖም የአብይ አህመድ ቀኝ እጅ ቀሲስ ታጋይ ታደለ ነገሩ አልጣማቸውምና ወደ ቤተ መንግስቱ ወሰዱት። ሲመለሱም ሪፖርቱ መቀየር አለበት የሚል መመሪያ ይዘው ሰነዱ ለህዝብ ይፋ ከመሆኑ በፊት እንደገና እንዲጻፍ አዘዙ። መንግስት ጥቃቱን የፈጸመው ሸኔ ነው እንዲባል ይፈልጋል። እናም ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟቾችም ቁጥር እንዳይጠቀስ ሲሉም ለመስክ ጥናቱ ወደ አርሲ ሄደው ለነበሩት ሰዎች መመሪያ አስተላለፉ። የኮሚቴው አባላት የታዘዙትን አድርገው ሁለተኛውን ሰነድ ጻፉና ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህንን የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ታጣቂዎች ናቸው ብለው በዚህ በምስሉ ላይ የሚታየውን ሪፖርት ጽፈው አሰናዱ። መግለጫውን ለመስጠትም ቀን ቆርጠው ሚዲያዎችን ጠሩ። መግለጫው በሚሰጥበት ማለዳ ላይ ግን በሃይማኖት ተቋማት ጉባኤ ጽሕፈት ቤት ውስጥ በድንገት የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ አራርሳ መርዳሳ የሰላም ሚኒስትሩን መሐመድ እንድሪስን አስከትለው ገቡ። በሪፖርታችሁ ላይ ጥቃቱን ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላችሁ ጻፉ ሲሉም አዘዙ። አራርሳ ቀጠሉ። በአርሲ የተፈጸመውን ጭፍጨፋ መንግስት እንዳደረገው በማስመሰል የሚዲያ ዘመቻ የከፈቱብን የሀገረ ስብከቱን ኃላፊ አቡነ ያሬድ ናቸው። እሳቸውን ከኃላፊነት ለማስነሳትም ከቤተ ክርስቲያኗ ጋር እየተነጋገርን ነው በማለት የላይኛውን የቤተ ክርስቲያኗን መዋቅር መቆጣጠራቸውን እንዲህ ያለውን የታችኛውን ክፍል ግን አለመያዛቸውን በመግለጽ ተናገሩ። የላይኛውን ሲሉ በጠቅላይ ሚኒስትሩ ስፖንሰር አድራጊነትና አጀንዳ ቀራጭነት ተገንጥለው ውጣ ተብለው እንደገና ተሸማግለዋልን በሚል ወደ ቤተ ክርስቲያኗ የተመለሱትንና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑትን አቡነ ሳዊሮስንና ግብረ አበሮቻቸውን መሆኑ ነው። በአጠቃላይ እየተሰረዘ እየተቀየረ በዚህ በምስሉ ላይ የሚታዩት 3 ሰነዶች ተዘጋጁ። በመጨረሻም ለሶስተኛ ጊዜ የተጻፈውና በመንግስት ትዕዛዝ የተደረሰውን ሰነድ ፋኖና ሸኔ የገደላቸው ሰዎች ተብሎበት መግለጫ ተሰጠ።